እሺ ቀጣይ ጀማል ቶሎ መልስ። ነቢያችን ሰለላሁ ዐለይሂ ወሰለም ሶስተኛው ሰማይ ላይ ያገኙት ነብይ ማን ይባላል? ነቢ ሙሳ። እሺ ተሳስታችኋል። እየመለስኩላቸው ልሄድ ወይስ? አዎ እሺ ችግር የለውም። የመጀመሪያ አብዱልከሪም የጠየቁት አምስተኛው ሰማይ ላይ ያገኙት ነብይ ማን ይባላል? ሃሩን ዐለይሂ ሰላም። ጀማልን የጠየቁት ደግሞ ሶስተኛው ሰማይ ላይ ማን ነው? ዩሱፍ ዐለይሂ ሰላም። ይሄ ነው። እሺ ሰቢራ ነቢያችን ሰለላሁ ዐለይሂ ወሰለም ሁለተኛው ሰማይ ላይ ያገኟቸው ነብያቶች ማን ማን ይባላሉ? ኢሳ ዐለይሂ ሰላም እና ኢሳ ብቻ። ኢሳ እና ኢሳን ብቻ ነው የማውቀው። ግማሽ መልስ። ኢሳ እና ማን ነው? በቃ አንቺኛው አሞዩ ኢሳ እና ማን እና ያገኙት? ኡሙ አይሰን አደም ኢሳና ሙሳ። በቃ አንዴ ካለፈ አለፈ። እህትሽ አዳምጪ። ከዛ በኋላ ዝም በይ። አብዱልከሪም ሁለተኛ ሰማይ ላይ ያገኙት ነብይ ማን ይባላል? ዒሳና ያህያ። በጣም ጎበዝ አብዱልከሪም። በቃ የመራ ነው። ዒሳና ያህያ ዐለይሂም ሰላም። እሺ ጀማል አቤ ነቢያችን ሰለላሁ ዐለይሂ ወሰለም ሰባተኛው ሰማይ ላይ ያገኙት ነብይ ማን ይባላል? ኢብራሂም ዐለይሂ ሰላም። ኢብራሂም ዐለይሂ ሰላም። ሰሚራ ነቢያችን ሰለላሁ ዐለይሂ ወሰለም አንደኛው ሰማይ ላይ ያገኙት ነብይ ማን ይባላል? አደም ዐለይሂ ሰላም። በጣም ጎበዝ። ማይሰል ሰማይ ላይ ያገኙት ነብይ ማን ይባላል? አንቺ ልጅ አፍሽን እንትን ዝም በይ እሺ። ከተመለስሽ በኋላ እንደነሱ ስርዓት ያዝ እሺ። እሺ ማይሰል ነቢያችን ሰለላሁ ዐለይሂ ወሰለም ስድስተኛ ሰማይ ላይ ያገኙት ነብይ ማን ይባላል? ያዕቁብ ወር እስማኤል። እሺ አብዱልከሪም መልሰው። ተረኛ አንተና። ነቢያችን ሰለላሁ ዐለይሂ ወሰለም ስድስተኛው ሰማይ ላይ ያገኙት ነብይ ማን ይባላል? ነቢዩላህ ሙሳ ዐለይሂ ሰላም። ሙሳ ዐለይሂ ሰላም። ያ ሰላም። እሺ ጀማል አቤት። ነቢያችን ሰለላሁ ዐለይሂ ወሰለም ሰባትን ሰማይ እየሄዱ ባሉበት ጊዜ ነቢያቶችን ሲያገኙ ሳያቸው ጊዜ ያለቀሰው ነብይ ማን ነው? ኢብራሂም። ላ ሳያቸው ጊዜ ያለቀሰው ነብይ ማን ነው? ሰሚራ መልሻ። ኢሳ። ላ ኡሙ አይሰል መልሽ። ማን ነው ሳያቸው ጊዜ ያለቀሰው ነብይ? አላወኩም። ሙሳ ዐለይሂ ሰላም። ሙሳ ዐለይሂ ሰላም አለቀሰ። ለምን ያለቀሰው ግን? ረጁሉን ጃአ በዕደና አው ጉላሙን ጃአ በዕደና ወለሁ አትባዕ አክሰረ ሚና ብሎ አለቀሰ። ሰላም ካላቸው ምናምን ሰላምታ ከተለዋወጡ በኋላ ከነቢ ሰለላሁ ዐለይሂ ወሰለም ጋር ልክ ዞረው ሲሄዱ ጊዜ አለቀሰ። ያኔ በቃ ለምን ታለቅሳለህ ተብሎ ሲጠየቅ ጊዜ ከሁላችንም በኋላ መጥቶ በጣም በርካታ ተከታይን አፍርቶ የሚመጣው ነብይ እሱ ስላየህ ነው ያለቀሱት አለ። ያ ሰላም። ከሁላችንም በላይ በርካታ ተከታይን የትንሣኤ ቀን አፍርቶ የሚመጣው ነብይ ይሄ ነው ብሎ ተናገረ። ልጅ ብሎ ገለጻቸው። ለምን? ከሁሉም ነብያት በኋላ ስለመጡ። ገብታችኋል? የነብይነት ማዕረግ በጫንቃው ላይ የተደረገለት ያ ማለት የነብያት መደምደሚያ የሚል ማህተም በጭንቅላታቸው ላይ ነበር። ታውቃላችሁ? እነሆ ሕፃን ተወልዶልናል፣ ልጅም ተሰጥቶናል፣ አለቅነትን በጫንቃው ላይ ይደረግለታል። ያ የነብይነት የአለቅነት ጫንቃ የነብይነት ማዕረግ የተደረገለት እርሳቸው ናቸው። ለንግስናው ስፋት ለዘመኑ ፍጻሜ የሌለው ነብይ እርሳቸው ናቸው። ለንግስናው ስፋት ማለት ዓለምን የሚገዛ ነብይ ብቸኛ እርሳቸው ናቸው። ሌላው ነብይ ሲላክ ለወገኑ ለህዝቡ ብቻ ነው ባለበት አካባቢ። የእርሳቸው ግን ለዓለም ህዝብ ነው። ለዘመኑ ፍጻሜ የሌለው ነብይ እርሳቸው ናቸው። እስከ ዓለም ፍጻሜ ድረስ የእርሳቸው ግዛት ነው። ማንም ነብይ ቢመጣ በእርሳቸው ህግ ይተዳደራል። ነቢዩላህ ዒሳ ዐለይሂ ሰላም በሚመጣ ጊዜ በእርሳቸው ህግ ይተዳደራል፣ ሰውንም ያስተዳድራል፣ ያልፋል። ዘመናቸው ግን ይቀጥላል ከእርሱም በኋላ። እሺ ያ ነው። ለዚህ ነው ሙሳ ዐለይሂ ሰላም ሲያቸው ጊዜ ያለቀሰው። እሺ ቀጣይ ማን ነበር? አብዱልከሪም አብዱልከሪም የዳውድ ዐለይሂ ሰላም ሱና ጾም አጿጿም እንዴት ነበር? አንድ ቀን ጾሞ አንድ ቀን ማፍጠር። አብዱልከሪም የቀረ ነው ሁሉ ይመልሳል። እሺ ጀማል። እሺ
ወደ እሳት ተወርውሮ እሳት ያላቃጠለችው ነብይ ማን ይባላል? ኢብራሂም ኢብራሂም አለይሂ ሰላም። ሰሚራ نعم አሳ ነባሪ ውጦት ያልሞተ ነብይ ማን ይባላል? يونس ዩኑስ አለይሂ ሰላም። ቀላል አደረኩላችሁ። እሺ ኡሙ ወይሰል አለሽ? አላህ በጣም ጥሩ ኡሙ ወይሰል አለች። ከትልቅ ድንጋይ ውስጥ ግመል ያወጣ ነብይ ማን ይባላል? ምርጫ አለ? ህዝቦቹ ተአምር እንሻለን እንፈልጋለን አሉት። ከትልቅ ከቋጥኝ ድንጋይ ውስጥ ግመል በከነ ህይወቷ ግመል እናውጣልና ያወጣላቸው ነብይ በአላህ ፈቃድ ማን ነው? ምርጫ ይሰማል እንዴ? ለሁሉም ምርጫ ተሰጥቶ። እሺ ምርጫ ረስተሽ በቃ ነብዩላህ ዩኑስ፣ ነብዩላህ ኢብራሂም፣ ነብዩላህ ሷሊህ፣ ነብዩላህ ሁድ። ነብዩላህ ሷሊህ። ጎበዝ። እሺ አብዱልከሪም ላይ ከዚህ በኋላ ሊከብድ ነው በቃ። እሺ ከነብዩ ሰለላሁ ዐለይሂ ወሰለም ኡማ ከትውልዳቸው ልክ እንደ ኢብራሂም ዐለይሂ ሰላም እሳት ውስጥ ተወርውሮ እሳት ያላቃጠለው ሰው ማን ይባላል? ጎግል እንዳትሄድ፣ ጎግል ዐለይሂ ሰላም ጋር መሄድ አይቻልም። አለሁ ማን ይባላል? አይ ይለፈኝ እስኪ። ከባድ ጥያቄ እኔ መለሰ። ጎበዝ። ጀማል ማን ይባላል? ከነብዩ ሰለላሁ ዐለይሂ ወሰለም ኡማ ከትውልዳቸው እሳት ላይ ተወርውሮ እሳት ያላቃጠለው ሰው ማን ይባላል? ይሄ ድንቅ ተአምር ነው በሀገራችን። አላሁ አለም። እኔ አልመጣልኝ። ሰሚራ መልሽ። እኔም አላውቅም። ኡሙ አይሰል መልሽ። ወላሁ አለም። በቃ ከባድ ጥያቄዎች። እሺ ማን ይባላል ያ ሷሃባ? በቃ አንዴ ለኮሜንታተሮች ደግሞ እድል እንስጣቸው። ማንም የማይመልሰው ጥያቄ ካለ እነሱ ይመልሳሉ። አትሰሯቸው፣ በቃ ይፈቱ ማለት ነው። አሁን ከባድ ጥያቄ ማን ነው? ይሄ አካል ማን ይባላል? ማን ነው የሚመልስ? ጎበዝ። ቢላል አይደለም። ኢብራሂም አይደለም። የለም ይላሉ። እሺ ወላሂ እኔ መለሰ። ጎበዝ። ከዚህ በፊት አስተምራችኋለሁ። የመኒ ነው? አዎ የመኒ ነው። ጎበዞች። ነገር ግን ማን ይባላል ስሙ ነው ጥያቄ። እሳት ያላቃጠለው ከነብዩ ሰለላሁ ዐለይሂ ወሰለም ኡማ አቡበክር ስዲቅና ዑመር አይጌታዎት በጣም ተደንቀው ልክ እንደ ኢብራሂም እሳት ያላቃጠለው ከነብዩ ሰለላሁ ዐለይሂ ወሰለም ትውልድ መገኘቱ በጣም አስደስቶናል ብለው ትልቅ ቦታና ደረጃ የሰጡት ማን ይባላል? አላልሳችሁትም? ይገርማል። እስኪ ሞክር። አቡ ሙስሊም አልኸውላኒ። ጎግል ላይ ሄደህ ነው ሀቅ የተናንሳው ሀቅ ነገር ጎግል ላይ ሄደህ ነው። እሺ አቡ ሙስሊም አልኸውላኒ ይባላል። ታሪኩን ልንገራችሁ እንዴት እንዳላቃጠለው ታሪኩን። ከነብዩ ሰለላሁ ዐለይሂ ወሰለም ህልፈት በኋላ ሐሰተኛ ነቢያቶች ተነስተው ነበር። የሚገርማችሁ ትንቢት ተናገሩ ቀድመው። እነሆ ሰየኩኑ በዕዲ ነቢዩን ከዛቡን አሉ። ከእኔ በኋላ ሐሰተኛ ነቢያቶች ይነሳሉ ብለው ትንቢት ተናገሩ። ወዲያው ምን እንዳሉት ተነሱ። ከተነሱ ሐሰተኛ ነቢያቶች መካከል ማን ይባላል? የመን ላይ የተነሳው ሐሰተኛ ነቢይ መልሱ። እንደውም ይሄ በጥያቄ መልክ አብዱልከሪም መልሳ። የመን ላይ የተነሳው ሐሰተኛ ነቢይ ማን ይባላል? ሐሰተኛ ነቢይ